ዳዊትና ክርስቶስ ከይሁዳ ዘር እንደሚወለዱ መቼ ተነገረ? በኦሪት ዘፍጥረት ምዕራፍ 49 ያዕቆብ ለሞት ሲቃረብ ልጆቹን ሰብስቦ እንደባረካቸውና ለወደፊት የሚገጥማቸውንም በትንቢት እንደገለጠላቸው እንመለከታለን። ለምሳሌ ያክል አራቱን አበይቱን እንመልከት። የመጀመሪያው ሮቤል ነው። ሮቤል ማለት የመጀመሪያ ታላቅ ልጁ የበኩር ልጁ ሆኖ ሳለ ከአባቱ ቅብጥ ጋር የተኛ ሰው ነው። በዚህም ምክንያት በምርቃቱ መካከል አለቅነት ለአንተ አይሁን የአባትን አልጋ አርክሰሃልና ብሎ አባቱ በዚህ ተቆጥቶት የብኩርናና በወንድሞቹ መካከል አለቃ የመሆንን ጸጋ ከመጀመሪያው ልጁ ከሮቤል ላይ መቀማቱንና ለዮሴፍ መስጠቱን እንመለከታለን። ሁለተኛው ደግሞ ስምዖንና ሌዊ ናቸው። ስምዖንና ሌዊ ማለት የሴኬምን ከተማ ወንዶች በሙሉ በቁጣ ምክንያት ያጠፉ ሁለት ወንድማማቾች ናቸው። በዚህም ጊዜ ያዕቆብ ምን አላቸው? ሰይፎቻቸው የአመፃ መሳሪያ ናቸው፣ በምክራቸው ነፍሴ አትግባ፣ በቁጣቸው ሰውን ገድለዋልና። ምክንያቱም የሴኬም ከተማ ወንዶች ሲያጠፉ እግዚአብሔርን ፈቃድ አልጠየቁም። ቁጡ በመሆናቸው የተነሳ ሰይፎቻቸውን ይዘው ገብተው ንብረቶቻቸውን ጭምር መዝምረው ወንዶቹን ገድለው ስለወጡ ማለት ነው። በእስራኤልም እበታተናቸዋለሁ ብሎ ለወደፊት በከነዓኑ ውስጥ ቋሚ ርስት እንደማይኖራቸው ጭምር በትንቢት ነግሯቸዋል። ሶስተኛው ይሁዳ ነው። ይሁዳ ማለት እንግዲህ ወንድሙ ዮሴፍን እንደ ባሪያ ለመሸጥ ሐሳብ ያቀረበና ያመነጨ ሰው ነበር። ነገር ግን ከዛ በኋላ ባለው ሕይወቱ በጸጸትና በንስሐ በመመለስ ለብንያም ራሱን አሳልፈው እስከ መስጠት ድረስ የደረሰ ታላቅና የዋህ ሰው ነበር። በዚህ ምክንያት ያዕቆብ ሲመርቀው ወንድሞቼ ያመሰግኑሃል፣ የአባት ልጆች በፊት ይሰግዳሉ ብሎ ይሁዳ እግዚአብሔር ምን ያክል ከፍ ከፍ እንዳደረገው። ይሁዳ የአንበሳ ደቦል ነው፣ እንደ አንበሳ አሸመቀ አደባ፣ ያስነሳው ዘንድስ ማን ይችላል ብሎ ደግሞ ኋላ ከይሁዳ ዘር የሚወለደው ክርስቶስ የሚገጥመውን ነገር በትንቢት ነግሮታል። በትረ መንግስት ከይሁዳ አይጠፋም ገዢ ሆኖ እስኪመጣ ድረስ ብሎ ደግሞ በትክክል ለይሁዳ ሳይሆን ወንድሞቹ የሚገዙት ከይሁዳ ነገድ ነገስታት እንደሚወለዱ ኋላም የእስራኤል ነገስታት የሚሆኑት ሁሉ ከይሁዳ ነገድ እንዲመጡና ታላቁ ገዥ ደግሞ የሚባለው ክርስቶስ በመጨረሻው ዘመን መጥቶ አህዛብም ጭምር ለሱ ይታዘዛሉ ሲል በክርስቶስ ሃይማኖት ህዝብም እስራኤላውያን የሆኑትም አይሁድም እንዲሁም ደግሞ አህዛብ ጭምር ተሰብስቦ ለክርስቶስ እንደሚሰግዱ እንደሚገዙለት ጭምር በትንቢት ነግሮታል። ስለዚህ ክርስቶስ እነ ዳዊት ሌሎችም ነገስታት ጭምር ከይሁዳ ነገድ እንደሚመጡ ከዚህ ትንቢት ቃል ያዕቆብ ቀድሞ ነግሮታል ማለት ነው። እንዲሁም ሞዓ አንበሳ ዘእምነገደ ይሁዳ ተብሎ የሚነገረው ጭምር በዚህ የትንቢት ቃል አማካኝነት ነው። አራተኛው ደግሞ ዮሴፍ ነው። ዮሴፍ በምንጭ አጠገብ የሚያፈራ ዛፍ ነው ብሎ ዮሴፍ የዋህነቱና በእግዚአብሔር መታመኑ በፈተናዎቹም ጭምር መታገሱ ምን ያክል ፍሬያማ እንዳደረገው ያዕቆብ ተመልክቷል። በዚህ ምክንያት በምንጭ አጠገብ የሚያፈራ ዛፍ ነው ብሎ መስክሮለታል። ቀስተኞች ነደፉት፣ አስቸገሩት፣ ነገር ግን ቀስቱ ጸና፣ በረታም በእግዚአብሔር ኃይል ብሎ ተናግሮለታል። ዮሴፍ ወንድሞቹ በጣም ቢያሰቃዩት ለ13 ዓመታት ያክል በባርነትና በእስር ቤት እንዲንገላታ እንኳን ቢያደርጉት ዮሴፍ ግን በእግዚአብሔር መታመኑን እና የዋህነቱን ከቶ አላቆመም። በዚህም በየዋህነትና በትዕግስቱ ምክንያት እግዚአብሔር አይቶ ጸጋ በረከትን ምን ያክል እንደጨመረለት ምን ያክል መንፈሳዊ ፍሬዎችን እንደሰጠው እንዲሁም በወንድሞቹ መካከል ምን ያህል ከፍ ከፍ እንዳደረገው እንመለከታለን። እንዲሁም የአባቱ በረከት ሁሉ በእርሱ ላይ እንደሚሆንና በወንድሞቹ መካከል አለቃ እንደሆነ መስክሮለታል። ይህ ማለት ከሮቤል ላይ የተቀማው የብኩርናና በወንድሞቹ መካከል አለቃ የመሆንን ጸጋ ከሮቤል ላይ ነጥቆ ለዮሴፍ ሰጥቶታል ማለት ነው። ዮሴፍ ታናሻቸው ቢሆን እንኳን በወንድሞቹ መካከል አለቃ ሆኗል። ስለዚህ ከዚህ ምርቃትና ከዚህ የትንቢት ቃል ምን እንረዳለን ስንል ከስምዖንና ከሌዊ በቁጣ ምክንያት የእግዚአብሔር በረከት እንደሚርቀንና ታላቅ ኃጢአትንም ጭምር እንደምንሰራ ያመለክታል። እንግዲህ ተርጓሚዎች እንደሚናገሩት ጸሐፍት ፈሪሳውያንና ካህናት የወጡት ከስምዖንና ከሌዊ ነገር ነው። እነሱም ቁጡ ከመሆናቸው የተነሳና ተረጋግተው ማሰብና ማሰላሰል ካለመቻላቸው የተነሳ አምላክ የሆነውን ክርስቶስን ጭምር እስከ መስቀል ድረስ ደርሰዋል። ስለዚህ የስምዖንና የሌዊ ቁጣቸው የሚያመለክተን የምንቆጣ ከሆነ ከመንፈሳዊ በረከት ጸጋ እንደምንርቅና መራቅ ብቻ ሳይሆን ኃጢአትንም ጭምር እንደምንሰራ ከዚህ እንማራለን። ሁለተኛው ከይሁዳስ ምን እንማራለን? በንስሐ የመመለስን ፍሬ እንመለከታለን። እግዚአብሔር የይሁዳን በንስሐ መመለስና ምግባሩ መቀየር፣ ለእግዚአብሔር መታመንና ትህትናው መጨመር ኋላም ላይ ለብንያም ራሱን አሳልፎ እስከ መስጠት ይህን ሁሉ ተመልክቶ እግዚአብሔር ከይሁዳ ነገድ እንደሚወለድ ጭምር ቃል ገብቶለታል። ይህንን ታላቅ ጸጋ አግኝቷል። ስለዚህ በንስሐ ታላቅ ፍሬ እንደሚገኝ ንስሐ የምንገባ ሰዎች ንስሐ የምንገባ ከሆነ በዛ በንስሐችን ምክንያት እግዚአብሔር በሕይወታችን በእኛ በቤተሰባችን በቤታችን ሁሉ ገብቶ እግዚአብሔር ከኛ ጋር እንደሚኖርና የምንፈልገውን ሁሉ እንደሚያሳካለን ጸጋ በረከትንም እንደሚያድለን ከይሁዳ ተማረን ማለት ነው። በመጨረሻ ከዮሴፍን ምን እንማራለን? በእግዚአብሔር ፊት መክበር፣ በጸጋ መበልጸግ፣ እግዚአብሔር ታላቅ እንዲያደርገንና ከፍ ከፍ እንዲያደርገን የምንፈልግ ከሆነ በፈተናዎቻችን ጊዜ ሁሉ መታገስ፣ በእግዚአብሔር ኃይል መመካት ብቻ እንደሚያስፈልገን እንማራለን ማለት ነው። ዮሴፍ
ሁልጊዜ በሄደበት በባርነትም በእስር ቤትም ጉዞ ሁሉ መልካም ሰው የዋህ ከመሆኑ የተነሳና እግዚአብሔርን አንድም ቀን አማረው ካለማወቁ የተነሳ በዚህ ምክንያት እግዚአብሔር በወንድሞቹ መካከል አለቃ አድርጎታል። ከምንም በላይ ደግሞ በግብፅም ጭምር ምን ያክል በረከት እንደሰጠው ከታሪኩ እንረዳለን። ስለዚህ በእግዚአብሔር መተማመን መመካትና ትዕግስት በፈተናዎች መካከል መጽናት ደግሞ ልክ እንደ ዮሴፍ ከፍ ከፍ እንደሚያደርግ ጸጋ በረከትም እንደሚያሰጥ እንማራለን ማለት ነው።